በ60 ዓመቱ ሻሃዳ ቢዝ አንድ ወንጀል በእስልምና ሳይጻፍበት ነው የሚገባው። ታጥባል እኮ አንተ። አሁን ዑምራው ሲደገም ደግሞ ጀዲድ ልታረግ። በጣም አሳዛኝ ዜና ነው ነግራችሁ። በገዛ ባለቤቷ የተገደለችዋ ምስኪኗ እናት የመዳን ሰዓት አሁን ነው፣ ኑ ወደ እስልምና። አያችሁ የአንድ ቀበሌ ህዝብ እንዳለ ሻሃዳን ተቀብሎ ማለት ነው። እስቲ ኮሜንት ሻውረቅ አድርጉት። በ60 ዓመቱ ሻሃዳ ቢዝ አንድ ወንጀል በእስልምና ሳይጻፍበት ነው የሚገባው። ታጥባል እኮ አንተ። አሁን ዑምራው ሲደገም ደግሞ ጀዲድ ልታረግ ነው። እቺ አላህ ይጀድዳት በልደ ዱዓ አርግላት መስዋዕ የዚህ አይነት ሚስት ወላሂ አሚን አሚን ያ አላህ አሚን። እንግዲህ አላህ ይቀበላት አሚን አላህ ይቀበላት። ማንም ምን የልበው ቦታ ሁሉ አላህ ቀበለንና እንደው በሰላም እንመለሳለን ያርገን። አሚን። አንተንም እንደተወደድክ አሁንም አላህ ይውደድህ። አሚን ሰላም ታዲያናል እንፈልገው በአላህ ማሻአላህ ማሻአላህ። በጣም አሳዛኝ ዜና ነው ነግራችሁ። በገዛ ባለቤቷ የተገደለችዋ ምስኪኗ እናት በዚህ 2 ቀን ብቻ 10 ሰዎች ሞተው ወደኛ መጥቷል። ከነዚህም 10 ሰዎቹ በመኪና አደጋ ይሞታል፣ ታሙ ይሞታል፣ በድንገት ይሞታል፣ በሰው እጅ ይሞታል። ከነዚህም በጣም የሚያሳዝነው ማማማት የሞተው ከብዙ ወንዶች መርጣው ያገባችው የወደፊት ህልም ያሳካልኛል ብላ ያሰበችው ቤተሰቦቿን ትታ የመጣችለት ባለቤቷ የገደላት ምስኪኗ እናት በተልካሻ ምክንያት በቃላት አለመግባባት ብቻ ወቅቶ የገደላት ምስኪን እናት። እቺ እናት ወደ ቀብር ወርዳለች። ቤተሰቦቿ ሀዘን ተቀምጧል። እሱ ግን እስር ቤት ገብቷል ሊቀለብ። በተለያየ ጊዜ ወንድም ወንድሙን፣ ልጅ አባቱን፣ ጓደኛ ጓደኛውን በስራ በተለያየ ምክንያት የሚገናኙ ሰዎች በማይረባው ተልካሻ ምክንያቱ የሰውን ህይወት እንደቀልድ እየጠፋ ይገኛል። በየቀኑ እነዚህ ሰው ገደላቸው የሚባሉ ሰዎች ቁጥር በጣም እየበዛ ይገኛል። ለእነዚህም ደግሞ ምክንያት ነው ብዬ የማስባቸው ተገደሉ፣ ወደ እስር ቤት ይገባሉ፣ ይቀለባሉ። ምናልባት ኢትዮጵያ አንዷን ህግ ብቻ ቀይራ የእስላማዊ ሸሪዓዊ ህግ ተግባራዊ ብታደርግ እነዚህ በሰው እየተገደሉ የሚገኙ ሰዎችን ቁጥር መቀነስ ይቻላል። የገደለ ይገደል፣ አይንም ባይን ጥርስን በጥርስ የሚለው እስላማዊ ህግ ቢተገበር እነዚህ አሁን እየሰማናቸው ያሉ ነገሮችን ሊስተካከሉ ወይም ሊቀንሱ ይችላሉ። በጣም በሚያሳዝን ሁኔታ ሰዎች አንድ ሰውን አሁን ያለበት ደረጃ ላይ ለማድረስ ቤተሰብ ብዙ ዋጋ ከፍሉ፣ ብዙ ነገሮችን አድርጉ። ለዚህ ደረጃ ካደረሰ በኋላ እንደ ቀልድ በአንድ ሰው ህይወታቸው ይጠፋና እነሱ ግን እድሜ ልካቸው ሞቶ ይቀራሉ። ቤተሰቦቻቸው እድሜ ልካቸው ያዘኑ ይኖራሉ። ይህን ቪዲዮ የምትመለከቱ ወንድምና እህቶቼ እንደነዚህ አይነት ነገሮች መብዛታቸው በተደጋጋሚ ጊዜ እየሰማን እንገኛለን። ድምጻችን አሰምተን የኢትዮጵያ ህግ አንዱ እንኳን ተቀይሮ የገደለ ይገደል የሚለውን ህግ ቢጸድቅ የሚል ሐሳብ አለኝ። እናንተም ጋር ያለው ሐሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጣም አዝኛለሁ፣ በጣም ተሰምቶኛል። ሟች አላህ ይዘንላት፣ ቤተሰቦቿን አላህ መጽናናቱን ይስጣቸው። ገዳይ የእጁን የተራውን አላህ ይስጠው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደ አንድ ሙስሊም በጥንቃቄ ልናየው ከሚገባቸው ርዕሶች መካከል ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ቀደም ብዬ በጠቀስኩላችሁ ሐዲስ ላይ መን ደአ ኢላ ዐሰብየቲን ወደ ብሔርተኝነት ዘረኝነት የተጣራ ሰው መን ቃተለ አላ ዐሰብየቲን በብሔርተኝነት ላይ የተጋደለ የተዋጋ ሰው መን ማተ አላ ዐሰብየቲን በብሔርተኝነት ዘረኝነት ላይ የሞተ ሰው ቀደም ብለው ለይሰ ሚና ከኛ አይደለም ብለው ጀምረው በግልጽ የነገሩን ሐዲስ ነው። በዚህም አላቆሙም ነብዩ ሰለላሁ ዐለይሂ ወሰለም። ይሄን የማህይምነት ጉዞን የጃሂልያን ጥሪ የጃሂልያ መንገድ ነው። እኔ እበልጣለሁ፣ ሌሎች ያንሳሉ፣ በመልካቸው ምክንያት በዘራቸው ምክንያት እያንዳንዳችን መርጠን ባልገባንበት ተመርጠን ባልተፈጠርንበት በዚህ ሂደት ውስጥ ምንም ሚና ባልነበረን ነገር ውስጥ ራሳችንን ከፍ አድርገን ሌሎቹን ዝቅ አድርገን ባህላቸውን፣ ቋንቋቸውን፣ ማንነታቸውን ዝቅ አድርገን የምንሳለቅ የምናሾፍባቸው በዚህም የምንፎካከርባቸው ሂደቶች የጃሂልያ መሆናቸው መታወቅ አለበት። ይህንንም ነብዩ ሰለላሁ ዐለይሂ ወሰለም 4 ነገሮች የጃሂልያ ቅሪቶች ናቸው በኡመቶች መካከል ብለው ባሉት ሐዲስ ግልጽ አድርገዋል። በዘር ፉክክር፣ እንደዚሁም ብሽሽቅ፣ እንዲህ አይነት ነገሮችም ከዛ ውስጥ ተካተዋል። ስለዚህ እነዚህን አንስተው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጠቀሱትን በምናይበት ጊዜ ይህንን ነገር እንረዳለን። የጃሂልያ ጉዳይ ምን ማለት ነው የሚለውን በትክክል በዚህ በጃሂልያ ጉዳይ ላይ መዋጋት፣ በጃሂልያ ጉዳይ ላይ ጥሪ ማድረግ፣ ከጃሂልያ ወገን ሆኖ መሞት ከሙስሊሞች መካከል አያደርግም ብለው ነብዩ ሰለላሁ ዐለይሂ ወሰለም ለይሰ ሚና ከኛ አይደለም የተጣራ ሰው በዛ ላይ የተጋደለ ሰው
እንደዚሁም በዛ መንገድ ላይ የሞተ ሰው ብለው ክሊር አድርገዋል። ይሄን ብቻ አይደለም። ሌላ አቡ ዳውድ በሚዘግቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም من دعا بدعوة الجاهلية بجاهلية ጥሪ ያደረገ ሰው እንዲህ ያደረገ ሰው ከጀሃነም ግብስባሾች ጀሃነም ውስጥ ከሚጣሉ ግብስባሾች መካከል ነው አሉ። ሰዎች ወኢን ሰለ ወሳማ ቢሰግድም ቢጾምም ብለው ሲጠይቋቸው ወኢን ሰለ ወሳማ አው ቢሰግድም ቢጾምም ወዛማ انه ሙስሊም ነኝ ብሎ ቢያስብም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ነኝ ብሎ ቢያስብም በጃሂልያ መንገድ ከታገለ በጃሂልያ መንገድ ጥሪ ካደረገ በጃሂልያ መንገድ ህይወቱን ካጣና በዛ መንገድ ከሄደ ሙስሊም ነኝ ብሎ ቢያስብም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጉዳዩ ከባድ ነው፣ እንደ ቀላል የሚታይ አይደለም። በረሱላችን ሰለላሁ ዐለይሂ ወሰለም ዘመን ላይ አንዲት እድሜ ተጫጫናቸው ያረጁ እናት ነበሩ። ረሱላችንን ሰለላሁ ዐለይሂ ወሰለም በጣም ይጠሏቸዋል፣ አይወዷቸው፣ ባያዩአቸው ደስ ይላቸዋል። ሁሉ ጊዜ ወደ መስጂድ በሚሄዱ ሰዓት ላይ ጧት እሾክ ታስቀምጥ ነበር መንገዳቸው ላይ፣ ከቤት ወደ መስጂድ በሚወስዱ መንገድ ላይ አዛ የሚያደርጋቸው ነገር ቆሻሻ ታስቀምጥባቸው ነበር። ረሱሉ ሰለላሁ ዐለይሂ ወሰለም ሁሌ ይሄ ነገር ሲያልፉ አዛ ሲያደርጋቸው ዝቅሉና ከመንገድ ዳር አውጥተው ፈገግ እያሉ ይሄዳሉ፣ ሰብር ያደርጋሉ። ሱብሃንአላህ። ሁስነል ኹሉቅ በሁለት እግሩ ሲሄድ ማየት ከፈለክ ረሱሉን ሰለላሁ ዐለይሂ ወሰለም ተመልከታቸው፣ የእሳቸውን ታሪክ አንብቡ። በዚህ ሁኔታ ቀጠሉ። ብዙ ቀናቶች ካለፉ በኋላ ድንገት አንድ ቀን ከቤታቸው ሲወጡ ያ የለመዱትን እሾኩን አዛ የሚያደርጋቸውን ነገር ያጡታል። ምንም ነገር የለም መንገድ ላይ። በጣም ደነገጡ፣ ቀልባቸው ተነካና እንደው እቺ ሴት ምን አጋጥሟት ይሆናሉ? ሱብሃንአላህ። እኛ ብንሆን ተመልከቱ፣ ዱዓችን ሰራ፣ ድሮ እኔን አዛ አድርጎ አላህ ሊተወው ነበር እንዴ እንላለን። ረሱሉ ሰለላሁ ዐለይሂ ወሰለም ግን እንደው ምን አጋጥሟት ይሆን ብለው ተጨንቀው ጎረቤታቸውን ሲጠይቁ እሷ እኮ ታማለች፣ አልጋ ላይ ነው ያለችው አሉ። ሱብሃንአላህ። ሊጠይቋት ገቡ። ልክ ስታቸው ደነገጠች። ሊበቀለኝ መጣ እንዴ አለች። አብሽሪ እናት ያሉ። ሱብሃንአላህ። እሳቸው አብሽሪ፣ እኔ እኮ ልበቀልሽ አይደለም የመጣሁት፣ ግን ያ ሁልጊዜ መንገድ ላይ መታስቀምጪው የነበረውን ነገር እንዴት በይሰሙን ስላላገኘሁት እንዴት ተውሹ ብዬ ነው የመጣሁት ልጠይቅሽ አሉ። ሱብሃንአላህ። በጣም ተገረመች፣ ደነገጠች። ሰው በዚህ ልክ ጥሩ መሆን ይችላል እንዴ? በዚህ ልክ መጥፎን ነገር በጥሩ መቀየር ይቻላል እንዴ አለች። አንተማ እውነትም የአላህ መልእክተኛ ነህ፣ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነከ ረሱሉላህ ብላ ወደ እስልምና ገባች። ሱብሃንአላህ። በዚህ በዚያ ብለው ለሰው ልጅ ምክር ሳይሰጡ በጥሩ ስነ ምግባር ብቻ ሰዎች እስልምናን ይቀበሉ ነበር። የኛ ውድ ነብይ ሰለላሁ ዐለይሂ ወሰለም ዛሬ ጁሙዓ ነው። በረሱላችን ሰለላሁ ዐለይሂ ወሰለም ላይ ሰለዋት እናውርድ። اللهم صل وسلم على الذات المحمدية والآل واغفر لنا ما يكون وما قد كان። እንዴ አንዱ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣና እንዲህ አላቸው፣ ያ ሙሐመድ አንተ ትበልጣለህ ወይንስ አጎት አባ ጣሊብ ይበልጣል አላቸው። አንተ የምትበልጥ ከሆነ ለምን እሱ ያንተን ሃይማኖት ሊከተል አልቻለም አላቸው። ወይንም ደግሞ እሱ የሚበልጥ ከሆነ አንተ ለምን የሱን የአባቱን የአያቶቹን ሃይማኖት ለምን ተውክ ሲል ይሄን ጥያቄ ጠይቃቸው። ምን አይነት በጣም የከፋ ጥያቄና አስቀያሚ የሆነ ጥያቄ ነው። ውስጡ ላይም ትልቅ ተንኮል የተሸረበ ጥያቄ ነው። ረሱል ሰለላሁ ዐለይሂ ወሰለም ለዚህ ሰውዬ ምን አይነት መልስ የሰጡት ይመስላችኋል? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሰውየው ምንም አይነት መልስ ሳይሰጡት ትተውት ሄዱ። በህይወታችን ላይ አንዳንድ ሰዎች እና አንዳንድ ጥያቄዎች ምንም አይነት መልስ አይሻቸው ዝም ማለቱ ብቻ በቂ ነው። አላህ ይወዳቸዋል። አብዱልአዚዝ ከዚህ በፊት ስንትና ስንት ጀናዛ አመለጠኝ አለ። አንድ ቀን ጠየቀ። ምን ብሎ? አንድ ጀናዛን ሸኝቶ እዛው ቀብሮ የሸኘ ሰው 2 ቂራት ያገኛል እንዴ ያጅሩ ሲል ሰሃባዎችን ጠይቃቸው። አዎ ሲሉት ያ አላህ ስንትና ስንት ጀናዛ እስከዛሬ ድረስ አመለጠኝ አለ። ጀናዛን በመሸኘትና ጀናዛ ላይ ሰግዶ እስከሚቀበር ድረስ በመሸኘት 2 ተራራ አጅር 2 ቂራት ያገኛል። ቂራት ምንድነው ሲባል የኡድን ተራራ የሚያክል አጅር ነው አሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ይህን አጅር የምናገኘው ወንድሞቻችን ሲሞቱ ሄደን ቀብር ላይ በመገኘትና እነሱን ሸኝቶ እስከመጨረሻው ድረስ በመሳተፍ ነው። አላህ ይህን አጅር የሚያገኙ ሰዎች አላህ ያድርገን። አኸራንም ያስታውሳል ቀብር መሄድ። ለምን ነብያችን ሰለላሁ ዐለይሂ ወሰለም ቀብር እንዳትሄዱ ከልክያችሁ ነበር፣ አሁን ግን ሂዱ አኸራን ያስታውሳችኋልና ብለዋል። ስለዚህ ወደዛ በመሄድ አኸራን በማስታወስ ከአላህ ጋር ያለን ግንኙነት እናሳምር። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የቲክቶክ ቤተሰቦች አላህ ዐዘ ወጀል ኸይሩን ይወፍቃችሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። አሁን አጠገቤ ሱፊያን የተባለ ወንድማችን አብሮኝ አለ።
አዳማ ነው ያለሁት እና ይህ ወንድማችን በጣም መረዳት የሚገባው ወንድማችን ነው። አንድ የሆነ አካባቢ ላይ ሲንቀሳቀስ ሲዘዋወርና የሰዎችን እርዳታ ሲጠይቅ አጋጥሞኝ ነው። በአጋጣሚ ወደ እናንተ ምስኪ ሼር ላድርገው የሱን ችግር በሚል ነው። ይህ ወንድማችን እጁ ተጎጅ ነው። ስራ መስራት አይችልም። የሶስት ልጆች አባት ነው። ቤተሰብ አለው። እዚሁ አዳማ ነው የሚኖረው። ንግድ ባንክ አካውንት ጠይቄው ነበረ፣ ግን የለኝም ነው ያለው። ያንን መፍትሄ በምን ማግኘት እንደሚቻል አላቅም። ምናልባትም ስልክ ቁጥሩን ይነግረንና ያንን ስልክ ቁጥሩን በመውሰድ እሱን ለመርዳት ሁላችንም ብንንቀሳቀስ ጥሩ ነው። እንዲህ ተጎጂ ሰዎችን መርዳት አጅሩም ከፍተኛ ነው አላህ ዘንድ፣ ከኛም ደግሞ የሚጠበቅ መልካም። እሺ ወንድማችን ሱፊያን ምንድነው የሚያመህ? ድምፅን ከፍ አድርጋ። እጅህን ያማህል። ኦኬ ስራ መስራት አትችልም? ጥሩ። ምን ያህል ጊዜ ሆነ ካመመህ እጅህ እንደዚህ? ስንት አመት ሆነ? 10 አመት ያህል። እሺ 3 ልጆች አሉ? ከነ ባለቤቴ ከነ ልጆችም እዚሁ አዳማ ነው የምትኖረው? ኦኬ ጠይብ፣ እስኪ አሁን ለሚያዳምጡ ወንድሞች ምንድነው የምጠይቃቸው እርዳታ? እጅህን ያማሃል ለመታከም ነው ወይስ ምንድነው እሱ እንዲረዱ የምትፈልገው? እሺ አሁን ስራ መስራት ስለማይችል ያላችሁ እንዳላችሁ እርዱኝ። የሆነ ስራ ነገር ልከፍት ኦኬ ብር ካገኘው ማለት ነው። ቁጭ ብለህ የምትሰራው ስራ? አዎ ለዛው በቃ እርዱኝ አላህ ይስጣችሁ። ለምሳሌ ምን አይነት ነገር? ምን እንደ ንግድ ነገር ነው? አዎ ኦኬ በተገኘው ገንዘብ ንግድ ለመስራት? አዎ ጥሩ። እሺ የተከበራችሁ ወንድምና እህቶች ይህ ወንድማችን ተንቀሳቅሶ በእጁ መስራትና በጉልበቱ መስራት እንደማይችል ነው የነገረን። እጁ ተጎጂ ነው፣ ህመምተኛ ነው። እንግዲህ የበለጠውን ደግሞ ዱዓ አድርጉለት አላህ አፊያ ያድርገው። ከዛው ለልጆቹም ደግሞ እንደዚሁ እድሜ ያላህ ይስጠው፣ ልጆቹንም አላህ ያሳድግለት። ይህንን በማለት ወደ እናንተ ይህን መልእክት ማስተላለፍ ፈልጌ ነው። የቻላችሁትን እገዛ እንድታደርጉለት ስልክ ቁጥርህን ንገራቸው። ስልክ ቁጥር 09 73 22 76 የአካውንት የለም። የባንክ አካውንት ምንም የለም። የባንክ አካውንት የለኝም ነው ያለው። ክፈት። የባንክ አካውንት መክፈት አለብህ። መታወቂያ ካለ ዲጂታል መታወቂያ አለ። መታወቂያ ካለ የባንክ አካውንት ክፈት። መጀመሪያ የንግድ ባንክ አካውንት ክፈትና በዚህ ስልክ ቁጥርህ መሰረት እየደወሉ እንዲጠይቁ ለማድረግ ነው። እኔ ደግሞ ይሄንን ቪዲዮ እለቀዋለሁ። ይሄን የተመለከተ ሰው እየደወለ ይጠይቃል። ሊረዱህም ይችላሉ። አላህ ይርዳችሁ። በረዳችሁት ሁሉ ጀዛኩሙላህ ኸይረን። ወንድማችን አብሽር፣ አላህ አፊያ ያድርግህ። በዱንያ ላይ 100% ምቾት የለም። አላህን በትክክል ተገዝተህ አኺራህን በቀጥታ ጥሩ እንዲሆንልህ ልጆችህንም ቤተሰብህንም በዲን ኮትኩት። 5 ወቅት ሰላትን ስገድ። የፈጠረህን አምላክ አላህን ለምነው። ከሱ ነው ሪዝቅ የሚገኘው። ሰዎች ለአጅራቸው ነው የሚተባበሩት እንጂ አንተን ለመጥቀም አንተን ከፍተኛ ቦታ ለማድረስ ማንም አይችልም። አላህ ብቻ ነው። አላህ የጎዳውን የሚጠቅም ማንም የለም። አላህ የጠቀመውን ደግሞ የሚጎዳ ማንም የለም። ስለዚህ በዚህ ላይ በርታ ወንድማችን ሱፊያን። ኢንሻአላህ። እሺ ባረከላሁ ፊክ። የረሱል ሰለላሁ ዐለይሂ ወሰለም 4 ሴት ልጆች ስም ጥቀስ። ፋጡማ 1፣ የአብልአስ ሚስት ዘይነብ 2፣ ሩቅያ 3፣ አንዷ ማን ነበረች? ኡሙ ኩልሱም። አላህ ሱብሓነሁ ወተዓላ ቁርአን ላይ 3 ጊዜ ሰላም ያለው ነብይ ማን ነው? በተወለደ ጊዜ ሰላም ይሆናል፣ በሚሞት ጊዜ እና በሚቀሰቀስ ጊዜ ሰላም ይሆናል ያለው። ሰላሙን ነብዩላህ ያህያ ጀግና ነው። ጀግና ኻሊድ ኢብኑ ወሊድ ተራ ወታደር ሆኖ ሄዶ ጀነራል ሆኖ የተመለሰበት ጦርነት ምን ይባላል? አላህ ሙእታ ጦርነት፣ ማዕረከት ሙእታ። የረሱል ሰለላሁ ዐለይሂ ወሰለም 3 ወንድ ልጆች ስም ጥቀስ። ኢብራሂም 1፣ ቃሲም 2፣ አብደላህ 3። በቁርአን ውስጥ እንደተጠቀሰው በረካ ያለው ዛፍ ምን ተብሎ ይጠራል? እንዲህ የቴምር ዛፍ በለው።
ወላሂ ብዙ ማመታ የዘይቱን ዛፍ